ብሔራዊ ባንክ፣ የፋይናንስ መረብ ደህንነት፣ ፌዴራል ፖሊስ እና የደህንነት ሰዎች በጋራ በመሆን እነዚህን ከ112 በላይ የሌባ መንጋ ያዝናሉ። ከነዚህ የሌባ መንጋ ጋር ግንኙነት ያላቸው 512 የባንክ አካውንቶችን ዘግተናል። እንግዲህ የሌብነት ሀገራችን ላይ ያለው የሌብነት ጥልቀት ነው ግልጥ አድርጎ የሚያሳየን። ሀገር ወርቅ ሸጣ ዶላር ታመጣለች፣ ቡና ሸጣ ዶላር ታመጣለች። በቀላሉ እነዚህ ሰዎች ያሸጋግሩታል ማለት ነው። ከዚህ ውስጥ ቻይናውያን እንዳሉ ተገልጿል። ቻይናውያን ብቻ አይደሉም፣ በጣም ብዙ የውጭ ሀገር ዜጎች አሉ። የሀገራችን ዜጎች ውጭ ሀገር ሄደው ለመስራት ስንት ፍዳ ያሉ፣ በኤጀንሲዎች ፍዳ ያሉ፣ በህገወጥ መንገድ የሚሄዱት በደላሎች ፍዳ ያሉ። የኛ ሀገር ዜጎች ደግሞ ከውጭ ሀገር ሰው አስመጥተው ሀገራችንን ያስበሏታል። አብረን እንስረቃት። የአባት ቤት ሲዘረፍ አብረ ዝረፍ አይደለም የሚባለው? አብረው እንዲዘርፉ እነዚህ ቻይናዎች ከ12 በላይ ቻይናዎች ያየው መሰለኝ እዚህ ውስጥ። እንግዲህ ከዚህ ገንዘብ ዝውውር ውስጥ የነበሩ ህጋዊ ፍቃድ ሰጥቷቸው ራሱ አሁን ሀገር ውስጥ እየሰሩ ያሉት እነዚህ አካላት በቅጡ ታይተዋል። እንግዲህ እነዚህ ሰዎች ፍቃድ ያውጡ እንጂ ባለቤታቸው ሌላ ይሁኑ እንጂ በገንዘብ ዝውውር ውስጥ በትራንዛክሽን ውስጥ አንዲት እጃቸውን አያስገቡም። አስቸጋሪ የሆነው ነገር ይሄ ነው። ስራ አስኪያጅ የሚባል ስራ አስፈጻሚ የሚባል የሆነ ኃላፊ የሚባል ይቀጥራሉ። በሱ አማካኝነት ነው እነዚህ እንቅስቃሴዎች የሚደረጉት። አቋማሪ ድርጅቶችስ የሚያንቀሳቅሱት ብር ታውቋል፣ ታይቷል፣ በደንቡ ታይቷል። እነዚህ ሰዎች ባለቤታቸው እነዚህ የተያዙ ሰዎች ባለቤት ናቸው። የነዛ ብቻ አጠያያቂ ነው። ገና ነው። ነገር ግን እነዚህ 4 አካላት ብሔራዊ መረጃ ደህንነት፣ የመረብ ደህንነት፣ የፋይናንስ መረብ ደህንነት፣ ፌዴራል ፖሊስ የሚውለው ብሔራዊ ባንክ፣ እነዚህ ሰዎች እንደዚህ እስኪደራጁ ድረስ መቆየት አልነበረባቸው። አስጊ ደረጃ ላይ ደርሰዋል። ይታየ ነበር እኮ ግልጽ ነበር። እኛም በተለያየ ጊዜ እሪ ብለን ጮኸናል። አቅማችን በላይ ሆኖ ዝም አላልንም። ግን የአቅማችንን ያህል እየጮህንበት የነበረ ነው። ቆይቷል። ይህንን እንትን ከጀመር አሁንም የሚታዩ ራሱ ብሔራዊ ባንክ ፍቃድ የሰጣቸው ገንዘብ አስተላላፊዎች፣ ገንዘብ መንዛሪ ነን የሚሉ ክሪፕቶ ከረንሲን የሚነግዱ የተለያዩ በገንዘብ ዙሪያ ላይ እንቅስቃሴያቸው ምን ይመስላል፣ በብሔራዊ ባንክ ቁጥጥር ስር ነው ወይ ያለው የሚለውም ሌላ አጠያቂ ናቸው። እነዚህ የኮምፒውተር ሰዎች፣ የአይቲ ሰዎች የተለያዩ እኔ እፈራለሁ ባይዜ ባንኮቻችን ላይ አታክ ሊያደርጉ ይችላሉ። ከተለያዩ ከውጭ ሀገራት የውጭ ሀገር ዜጋን አስመጥተህ አብረን እንስረቅ ያለ ሰው ነገ እንደነ ግብፅ ያሉ ጠላቶች የሆነ ነገር ሀክ እናድርግ ብሎ የሚያማክሯቸው በፍጹም ሀገሬ ነውና ይህንን ላደርግ አልችልም አይሉም፣ ያደርጉታል። እፈራለሁ በእንደዚህ አይነት ሁኔታ። የአይቲ ኦዲትም ኢትዮጵያ ውስጥ በጣም ደካማ ነው። ገና ዳዴ እያለ ያለ ነው። በቴክኖሎጂ የሚደረጉ የገንዘብ ትራንዛክሽኖች በጣም ሰፊ ናቸው። ነገር ግን የአይቲ ኦዲቱ በጣም ደካማ ነው። ይሄ የብሔራዊ ባንክ ድክመት ነው የሚያሳየው። ስለዚህ የተጀመረው ነገር ጥሩ ነው። ገና ነው፣ ስሩበት። ገና ነው። ሀገራችን በጣም አደጋ ላይ ነው ያለችው። የሌባ መንጋ ወረዋታል። ጥሩ ማሳያዎች ናቸው እነዚህ የታዩ ያሉ ሰዎች እና አንደኛው በርቱ ለማለት ነው። 2 አትዘናጉ። ገና ሳያድጉ በእንጭጩ ነው መክጨት። ከስር ካልተቀጩ እንትና ሊቆም የሚችልበት እንትን የለም። በተጨማሪ ፍርድ ቤት አካባቢ ያላችሁ ሰዎች፣ ዳኞች ለመፍረድ አትቆጥቡ፣ ጫኑባቸው። በቃ ይሄ ካልሆነ በስተቀር አይሆንም። 40 ሚሊዮን 100 ሚሊዮን በቢሊዮን የሚቆጠር ብሮችን ከሀገራችን ላይ ከዘረፍኩ በኋላ 8 ዓመት 7 ዓመት 4 ዓመት ብታሰር ምንም አይደለም። ነገ ተፈትቼ እሰራዋለሁ። ስለዚህ አንድ በህግም ደረጃ የተሻለ አዋጅ ያስፈልገዋል። በተለይ የሞት ቅጣት በእንደዚህ አይነት ነገሮች ላይ መወሰን አለበት ብዬ ነው። በእነዚህ ላይ ብቻ ሳይሆን በሌቦች በጠቅላላ ላይ የሞት ቅጣት ሊወሰን ይገባል እንደ ቻይና ብዬ ነው እኔ የማስበው። አስቡበት የፓርላማ ሰዎች። ግን አሁን ባለው ህግ ራሱ የፍርድ ቤት አካባቢ ያላችሁ ሰዎች ሀገራችሁን ታድኑበታላችሁ እና ለመወሰን አትሳሱ ለማለት ነው። የምትከሱም አካላት
መረጃችሁን ጥርት ባለ ሁኔታ እናንተም ከሌብነት በጸዳ መልኩ አድርጉት። ሀገራችንን በጋራ እነ ሿሿ ማይክሮ ፋይናንስ በረጅም ጊዜና በትንሽ ወለድ የሚከፈል ብድርና በድርህና መኪና ግዛ፣ እቤት ግዛ ይሉሃል። አንተ ችግርህ ይሄ ነውና ሱክ ሱክ እያልክ ወደ እነሱ ትሄዳለህ። እዛ ስትደርስ 40%ቱን ቆጥብ፣ 60%ቱን እኛ እናበድረሃለን። ለምሳሌ በ13% ወለድ በረጅም ጊዜ በ7 ዓመት የምትከፍለው ይሉሃል። ይሄ ያስደስትህና ኬትም ኬትም ለቅመህ የብድሩን 40% ትቆጥባለህ። ለምሳሌ ቤቱ የሚገዛው ወይ መኪናው የሚገዛው በ3 ሚሊዮን ብር ከሆነ አንተ 1.2 ሚሊዮን ብር ትቆጥብና እነሱ 1.8 ሚሊዮን ብር ጨምረውበት በ3 ሚሊዮን ብር ቤቱን ወይንም መኪናውን ገዝተው እነዚህን ሁለት ነገሮች በመያዣነት ይዘው ብድሩን ያበድሩሃል። ወዳጄ እዚህ ጋር በደንብ አዳምጠኝ። አንተ የተበደርከው ስንት ብር ነው? 1.8 ሚሊዮን ብር ነው። ስምምነቱ ላይ ግን ኢንተረስቱ የታሰበልህ በስንት ነው ካለ 3 ሚሊዮን ብር እንደተበደርክ ተደርጎ ጠቅላላውን ሲባዛ በ13% ሲባዛ በ7 ዓመት ከሆነ የምከፍለው በ7 ዓመት ውጤቱን አንተ ያዘው። ይጠቅምሃል አባት። ይሄ ማለት በ13% ወለድ ሊያበደረህ ማለት ነው ወይ ነው? አይደለም። በሌላ እጃዙር እየበላህ ነው ያለው። መታሰብ ያለበት አንተ የተበደርካት 1.8 ሲባዛ በ13% ኢንተረስት ሲባዛ በ7 ዓመት ነው። ልዩነቱ ሰፊ ነው። እንደዚህ ነው የሚያጭበረብሩህ ወገኔ፣ እንደዚህ ነው የሚበሉህ። በእርግጥ ይሄ አካሄድ በህግ አግባብ ያስኬዳሉ የሚለው ከሳሽ ጠፋ፣ ደፋር ጠፋ፣ የሚጠይቅ የህግ አካል ጠፋ እንጂ ይህ አካሄድ ትክክል አካሄድ አይደለም። በ13% ነው ማበድረህ ካለህ አንተ የተበደርካት ፕሪንሲፓሏን ብቻ 1.8ቷን ብቻ እስቲ ያበድርህ፣ ተበደር። እንደዚህ የሚያበድር ሰው ጠቅላላ 3 ሚሊዮን ብሯን ነው ኢንተረስት አድርጎ የሚያስብብህ። አልከፍልም ማለት ትችላለህ አባቴ። አቅም ካለ ደስ ያለኝ ቦታ ህግ አካል ሄዳለሁ የምትል ከሆነ አልከፍልም ማለት ትችላለህ። አያስኬድም። ሁለተኛውን ልንገርህ፣ ስማኝ። ለምሳሌ በ7 ዓመት የምከፍለው ብድር ከሆነ እና በየወሩ ሰርተ የምከፍለው ከሆነ ስንት ወር ነው የመጀመሪያው ክፍያ እጅ ላይ የቆየው? ለምሳሌ በየወሩ የምከፍለው ከሆነ 7 ዓመት ሲባዛ በ12 84 ወር እጅ ላይ ይቆያል ማለት ነው። የመጀመሪያዋ ክፍያ የተበደርካት ብድር ሲደመር ኢንተርስቱ ሲካፈል ለ84 በየወሩ ስለምትከፍል ማለት ነው። የመጀመሪያዋ ክፍያ እጅ ላይ ስንት ዓመት ነው የቆየችው? 1 ወር ብቻ እኮ ነው የቆየችው እጅ ላይ። እሷ ክፍያ ግን ስንት ዓመት ነው ኢንተርስት የታሰበባት አባቴ? 7 ዓመት። ሁለተኛዋ ክፍያ እጅ ላይ ስንት ነው የቆየችው? 2 ወር ብቻ ነው የቆየችው። ስንት ነው የታሰበባት እያልክ ቀጥል። ሶስተኛው ክፍያ 3 ወር ብቻ ነው እጅ ላይ ቆየው። እየከፈልከው ነው። እንዲህ ነው የሚበዘብዙ አባቴ። እንዲህ ነው እንደዚህ ህገወጦች ማለት ነው እያረሱብህ ያለው። ሶስተኛው መንግስት አልሰማ ያለው የህብረት ስራ ማህበራት ብድር ማበደር ይችላሉ ወይ ነው። የህብረት ስራ ማህበራት ሴቪንግ ውስጥ መግባት ይችላሉ ወይ ነው። እነዚህ አካላት እንዲህን መስራት ከቻሉ ፍቃዳቸው ብሔራዊ ባንክ ነው ማውጣት ያለበት። ፍቃዳቸውን ስታየው ግን ያወጡት ከህብረት ስራ ማህበራት ኤጀንሲ ፍቃድ አግኝተው ያወጡት እንጂ ከብሔራዊ ባንክ ያወጡት ስላልሆነ ፋይናንሻል ስራው የባንክ ስራዎች ላይ መሳተፍ እንትን የላቸውም፣ ፍቃድ የላቸውም። ህገ ወጦች ናቸው፣ ሌቦች ናቸው። ተጠንቀቅ እያልኩ ነው ወገኔ። መልካም ቀን ይሁንልህ።